የዚህችን ሴት ታሪክ ስትሰሙ ማፍቀር ታቆማላችሁ። እዚችን ሴት ታሪክ ስትሰሙ ማፍቀር ታቆማላችሁ። በትዳሯ ምክንያት የአእምሮ ታማሚ የሆነች ሴት ናት። ልጇም ታሪኳን እንዲህ አድርጋ ጽፈዋለች። የዛሬ 25 ዓመት በፊት እናቴና አባቴ በትዳር ይጣመራሉ። ከዛም እኔ ተወለድኩ። የሚገርመው እኔ ከመወለዴ 1 ወር በፊት አባቴ ከሌላ ሴት ልጅ ወልዷል። እኔና እህቴ በ1 ወር ነበር የምንበላለጠው። እናቴ ይህን ሰው ስታገባው ወንድ ልጅ ሲወልዱለት ይቀየራል ተብላ ነው እኔን የወለደችው። እሱ እንኳን ሊቀየር እኔ በተወለድኩ በ3 ዓመቴ ለስራ ወደ ክፍለ ሀገር ጥሎን ሄደ። ተመልሳ ትዳሯን ለማዳን ሁለተኛ ልጅ አረገዘች። ሁልጊዜም ማስታውሰው መዝሙር ከፍታ ታለቅስ ነበር። ብቻዋን ነች። ዘመድ አዝማድ የሚባል ነገር ማንም የላትም። ወንድሜን ስትወልደው የሚይዝላት እንኳን አልነበረም። እሱ ልጁን ላይ እንኳን አልመጣም። ይባስ ብሎ በየወሩ የቆረጠ የሚልከውን እንኳን አቆመብን። እናቴ እንዳይርበን የበቆሎ ፍርፍር ታበላን ነበር። እኛ ቤት በጤፍ ፋንታ በቆሎ ነው የሚሸመተው። አሁን ላይ በቆሎ ስሙ እንዲጠራብኝ እንኳን አልፈልግም። እናም እሱ እዛው ክፍለ ሀገር ሌላ ሚስት እንዳገባ ትሰማለች። ይህንንም መቋቋም ያቃታት እናቴ እኔ የ7 ዓመት ወንድሜ ደግሞ የ8 ወር ልጅ ለእሱ እናት ጥላን ጠፋች። እኛም ሌላው እንደወዳ እኛን ጥላን እንደሄደች እየተነገረን አደግን። እኔ ግን ከ13 ዓመት በኋላ ፈልጌ ያገኘዋት። እኔ አግብቼ ልጅ ስወልድ እናቴ መቼም ካልቸገራት ልጇን ጥላ እንደማትሄድ ስለተረዳው ፈለግኳት። ሳገኛት ግን እንደምትያት የአእምሮ በሽተኛ ሆናለች። የሚገርመው እንደዚህ ሆና ራሱ ሲያደናቅፋት የእሱን ስም ነው የምትጠራው። ግን ሰፈር ውስጥ የአእምሮ በሽተኛ ናት ስለሚባል ሰው እሺ ብሎ ሊያከራየን ስላልቻለ ደሳሳ ጎጆ ውስጥ ተከራይቼላት እንደ አቅሟ ትኖራለች። ጸባዋ አስቸጋሪ ነው ብሎ ለደሳሳ ጎጆ 4000 ብር ነው የሚያስከፍሉኝ። ግን እግዚአብሔር ይስጣቸው እሱንም አልከለከሉኝም፣ ችለዋታል። በመጨረሻም ከመጨረሻ ሚስቱ ጋር በሰላም እየኖረ ነው። እኔና ወንድሜን ከኔ ጋር የተወለደችውን እህቴን እንደ አባት አይቶ አያውቅም። እሷ ግን እስካሁን ድረስ ይመጣል፣ አንቺም አባትዬ ወንድሜም ከሱ ጋር አብረን እንኖራለን ትላለች። እሷን ከኔ ጋር እንድትኖር ያላደረግኩት ጥረት የለም። እሺ ብላ አትቀመጥልኝም። የሰው ጥገኛ ሆኖ መኖር አትፈልግም። ሐኪም ቤትም ለመውሰድ እየሞከርኩ ነው፣ ነገር ግን ወዴት እንደመወስዳት አላውቅም ትላለች የባል ታሪኳ ልጅ። ሴቶች ለማግባት ስትወስኑ በጣም በጥንቃቄ ወስኑ። ህይወታችሁ የሚቀጥልበትን የሚሰበርበትም ምክንያት ሊሆን ይችላልና በብልሃት እንኑ። ሴቶች ለማግባት ስትወስኑ ቆም ብላችሁ ወስኑ። ምናልባት የምትጀምሩት ህይወት የምትጀምሩት ትዳር የመሰበሪያም እንደገና ደግሞ የመለምለሚያም የመበርቻም ቦታ ሊሆን ስለሚችል ከዚህ ታሪክ ብዙ ነገር ልንማር እንችላለን ብዬ ነው አስቀድሜ ያሰማኋችሁ። ወደነ ጆዲ ታሪክ ስንመለስ ግን ከዚህ በፊት እኔ ራሴ የተናገርኩትን እውነት ያረጋገጠልኝን አንድ ቪዲዮ ላሰማችሁ እስቲ።